ከእንትና ጋር ተጋጭተን የመጣን ችግር ፋይት ማድረግ መጋፈጥ ፈርተው ችግር ለመፍታት ምሽሽት መፍትሄ ሆኖ አያውቅም። ልክ ግጭት አልባ ገነት ውስጥ እንደምንኖር ነገር መሬት ላይ ግጭት ሲፈጠር ቶሎ ሰፈር መልቀቅ። መጽሐፍ ቅዱስ ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ስፍራ መልቀቅ መፍትሄ አይደለም። ማለዳ ሲነሳ እጇ ደርብ ላይ ወድቆ ባፍጢሟ ድፍት ብላ ወድቃ ተገኘች። በቃ ተነሽ እንሂድ ብሎ ባልየው ሲቀሰቅሳት ሞታለች። የገጠማት ነገር እኮ መኖር እንዳትችል ያድርጓታል እኮ። ለምንድን ነው ተመለሽ የሚለው? ለምን? ችግርን በጊዜው የሚፈታ አምላክ ስላለ። ችግር እንዳለ ካሰባችሁ ቶሎ ፍቱት ይላል። የምንፈታው እንዴት አድርገን ነው? ወደ ላይ። ይሄው ጌታ እኮ ነው መግቢያችን ላይ ባለጋራ አንድ ነገር ካለ ፈጥነህ ተስማማ፣ አለበለዚያ ባለጋራ ይከስህና ወይ ጣቢያ ትሄድና ፍርድ ጋር ይመጣና ዳኛ ይወስድና ውሳኔ ከመጣ ወይኒ ነው የምትጣለው፣ እኔ አላድንህም እኮ ነው እያለ ያለ። ግጭቶች ሲፈጠሩ ጤነኛ የሆነ መፍትሄ መውሰድ አለ። ሁለተኛ ሰዎች እንደ መፍትሄ የሚወስዱት ነገር ግጭት ሲፈጠርባቸው አንደኛ ችግር እንደሌለ ይቆጥራሉ፣ ሁለተኛ ችግሮችን ይሸሻሉ። እኔ ይሄ በስፋት እዚህም አግኝቼዋለሁ በተደጋጋሚ። ሰሞኑን በተለይ ይሄንን ሳምንት በሰፊው እየመጡ ያሉ ነገሮች እኔ ጋር እነዚህ ናቸው። እዚህ ውስጥም ልትኖሩ ትችላላችሁ። በተለያየ ቦታ ሆነው የሚሰሙ ይሄንን ኬዝ የሚያውቁ ሰዎች አሉ። ምንድነው መፍትሄ የሚያደርጉት? ሙቭ ማድረግ፣ መሸሽ። ይሸሻል። ግጭትን መሸሽ፣ ግጭት ሲፈጠር መሸሽ። ልክ ግጭት አልባ ገነት ውስጥ እንደምንኖር ነገር መሬት ላይ ግጭት ሲፈጠር ቶሎ ሰፈር መልቀቅ። ብዙ ሰዎች ቤታቸው መልቀቅ፣ ከቤት መውጣት፣ ከስራ መልቀቅ፣ ቶሎ መልቀቂያ ማስገባት። ግጭት ሲፈጠር ፍቺ ማስገባት፣ እንፋታ ቤታቸው ጋር። አንዳንዱ ቶሎ ብሎ የኖረበትን የሰራይን ማመልከቻ አስገብቶ ስራዬን ይለቃል። በምን ግጭት? በግጭት ምክንያት ሰው ስራውን ይለቃል፣ ፍቺ ይጠይቃል፣ ሰፈር ይለቃል፣ ቤት ይለቃል፣ ሀገር ይለቃል፣ ቤተ ክርስቲያን ይለቃል። ሁሉን ነው የሚለቀው። ለምን? ግጭት። ለምን ነው የምትለቀው? ሰፈር ተጋጭተና። ለምን ነው የምትለቀው? አካባቢ ስለተጋጨን ከጎረቤቴ ጋር። ለምን ነው ስራ የምትለቀው? ከእንትና ጋር ተጋጭተና። ለምንድን ነው ከቤት የወጣሽው? ተጋጨን፣ አልተግባባን ከባሌ ጋር እና ማምጣት መፍትሄ ነው ወይ? በቃ ለምንድን ነው የሚደረገው? ስጋዊ መፍትሄ ነው። እግዚአብሔር የለበት። ግጭት ሲፈጠር ቤት አትልቀቁ። ግጭት ሲፈጠር ቤተ ክርስቲያን አትልቀቁ። ግጭት ሲፈጠር ሀገር አትልቀቁ። አካባቢ አትልቀቁ። ስፍራችሁን አትልቀቁ። መጽሐፍ ቅዱስ ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ቤቱን ጥሎ እንደሚበር ወፍ ነው ስፍራውን የሚተው ሰው። ቤቷን ጥላ የምትበር ወፍ ሌላ ጎጆ ውስጥ ሄዳ አትገባም። ለአውሬ ሲሳይ ነው የምትሆነው። በየኤሌክትሪኩ ነው የምታድረው፣ ትሰቃያለች። ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ አይደለም። በጣም የሚያሳዝነኝ አንድ ታሪክ አለ ነገሥት መጽሐፍ ላይ። በጣም ነው የሚገርመኝ። ማን ነው? መሳፍንት ምዕራፍ 19 ላይ ታስታውሳላችሁ። የአንድ ሌዋዊ ሚስት ቁባቱን ሚስት አድርጎ የወሰዳት ሴት መሳፍንት ላይ መቼም በመልቀቅ ይታወቃል። ታውቃላችሁ፣ ሰው እግዚአብሔርን ሳይጠይቅ ሲጀመር መስፍን ሀገር በሚመራበት ጊዜ መሳፍንት በሚመሩበት ዘመን ሁሉ ሰው ሁሉ በፊቱ መልካም መስሎ የታየውን ነው የሚያደርገው። ታውቃላችሁ። ለዚህ ማሳያ እነ ኑኃሚን ቤት መሄድ ትችላላችሁ። በፊታቸው መልካም መስሎ የታያቸው ሙቭ ነው ያደረጉት። ከቤተልሔም ይሁዳ ወደ ሞዓብ ሙቭ ነው ያደረጉት። ለምን? ችግር የመጣን ችግር ፋይት ማድረግ መጋፈጥ ፈርተው ቤተሰቧን ሰብስባ ሞዓብ ሄደው እንዴት እንደተሰቃዩ እንዴት በዜሮ ተጣፍታ መሯት ብቻዋን እንደመጣች መጽሐፍ ቅዱስን አገላብጡ። ችግርን በስጋዊ መንገድ አትፈቱት። ችግር ሲገጥማችሁ እግዚአብሔርን ጠይቁት። ለችግር መፍትሄ ቶሎ ብላችሁ ስጋዊ እልባት አትስጡ። ኢሞሽናሊ አትወስኑ። ኢሞሽናሊ ሆኑ። ስለነበራቸው መሳፈሪያ ስላላቸው ሸካከፉና ሙቭ አደረጉ። እንዴት በዜሮ ተጣፍተው ከስራ እንዴት እንደመጣች መጽሐፍ ቅዱስን ሂዱና እዩ። ይሄ ብቻ አይደለም። እዛው መሳፍንት ላይ አሁንም ሰዎች ሁሉ በፊታቸው መልካም መስሎ ቤታያቸውን በሚያደርጉ ጊዜ እቺ ቁባት የሌዊው ሚስት ከተጣሉ እንግዲህ ቤት ውስጥ ግጭት ሲፈጠር ብድግ ብላ አባቷ ቤት ተነስታ ሄደች ይላል መጽሐፍ። ታሪኩ በጣም ነው የሚገርመኝ። እሱን ታሪክ ብናነበው በጣም ደስ ይለኛል። መሳፍንት ምዕራፍ 19 ላይ እንሂድና እስቲ ትንሽ ቁጥሮችን አብረን አንዳንድ ሰዎች መጽሐፍ ቅዱስን ለማንበብ
እድሉ ወይ አልገጠማቸውም ወይ ማንበብ አይፈልጉም ይሆናል። ላንብብላችሁ ታሪኩ በጣም የሚዘገንን ታሪክ ስለሆነ እንደዚህ ይላል መጽሐፍ ቅዱስ። በዚያን ዘመን በእስራኤል ንጉሥ አልነበረምና በዚሁ ጊዜም በምኩራብ በኮረብታማው በኤፍሬም ሀገር የሚኖር አንድ ሌዋዊ ከይሁዳ ምድር ከቤተልሔም አንዲት ሴት ቁባት አድርጎ ወሰዳት፣ አገባት። ሴቲቱ ግን በታማኝነት አልጸናችም፣ ቺት አደረገችበት። ትታውም በይሁዳ ምድር ወደሚገኘው ወደ አባቷ ቤት ወደ ቤተልሔም ሄደች። ከዚያም 4 ወር ቆየች። ከቆየች በኋላ ማለት ብድግ ብላ አባቷ ጋር ሄደች። ችግር ተፈጥሯል። ታማኝ ሆና በትዳሯ መጽናት ስላልቻለ ችግር ሲፈጠር ሙቭ አረገች፣ ወደ አባቷ ቤት ሄደች። ከዛ በኋላ በሉ ጠጡና ነፍሳቸው ደስ እንዳላት እርፍ ባሉ ጊዜ በር ተንኳኳ ይላል መጽሐፍ። በር ሲንኳኳ የዛ ከተማ ሰዎች መጡና እነዚህን ሰዎች አውጣቸው እንገናኛቸዋለን አሉ። ልክ እንደ ሰዶም ማለት እንዴ እንግዶቼ ናቸው እኮ ለምንድን ነው የምሰጣችሁ? ኖ እኔ ሴት ልጅ አለችኝ። እንደገና ሰውየውን አምጣው አለው። በቃ እንግዳውን አውጡ እንገናኛቸዋለን ብለው ከበቡት ቤቱን ይላል። በኋላ ወጣ ወረዱ። በጣም ከባድ ጭቅጭቅ ሆነ። ሌሊት ላይ ምንም ማድረግ አልቻለም። ሰውየው ወጣ፣ ይዟት የመጣውን ቁባቱን ሰጣቸው ይላል። አስጨነቁት። ሴቲቱን ሌሊቱን በሙሉ አመነዘሩባት ይላል እግዚአብሔር ቃል። አመነዘሩባት፣ ሌሊቱን በሙሉ አመነዘሩባትና ጥለዋት ሄዱ። ማለዳ ሲነሳ እጇ ደርብ ላይ ወድቆ ባፍጢሟ ድፍት ብላ ወድቃ ተገኘች። በቃ ተነሽ እንሂድ ብሎ ባልየው ሲቀሰቅሳት ሞታለች። ምነው ፓስተር ቸሪል ነገርን የፈለከው ካላችሁ ሽሽት የሚያመጣው ጣጣ ነው። ሽሽት ዝም ብሎ ተነስቶ መሄድ መመለስ ላይኖረው ይችላል። መመለስን ብንሞክረውም መመለስ ላይኖረው ይችላል። እንደምታስቡት አይደለም። ሽሽት የተፈጠረን ችግር ቁጭ ብሎ መፍታት እንጂ ጤነኛ በሆነ መንገድ የተፈጠረን ችግርን ለመፍታት የምንወስደው እርምጃ ተመልሶ ቦታችን ላይ ለማድረሱ እርግጠኛ አይደለንም። ይሄ ቤት እንደዚህ ነው የሆነው። እሷ ሽሽትን የያዘችው ሽሽቱን ደግሞ ለመመለስ ፕሮሰሱ እኮ ተሄዷል፣ ግን ተመልሶ ቤት መድረስ አልቻለም። ሰውየው አህያው ላይ ሬሳውን ጫነ። በእስራኤል ታሪክ ሆኖ የማያውቅ ነገር ወሰደ። መገጣጠሚያዋን 12 ቦታ ቆራረጣትና ለነገዶቹ ሁሉ ላከ ይላል መጽሐፍ። ከዛ በኋላ ምን አይነት ጦርነት እንደተነሳ እኔ አሁን እሱን ፕሮግራም አይደለም። ምንድነው የምትነግረኝ? ሽሽት፣ ስፍራ መልቀቅ የሚያመጣው ጣጣ ብዙ ነው። አንዳንዶች ስትወጡ የነበራችሁን ዋናችሁን ይዛችሁ አትመለሱ። በተለይ ቤታችሁን እየጣላችሁ የምትሮጡ ዋናችሁን ይዛችሁ ለመመለስ አትቸገራለ። ስፍራ መልቀቅ ዋጋ ያስከፍላል። ችግር ተፈጥሯል። አዎ ችግር ፍቱ። ችግር ለመፍታት ምሽሽት መፍትሄ ሆኖ አያውቅም። መፍትሄ ሆኖ አያውቅም። ቤታችሁን እየጣላችሁ አትሂዱ። ስራችሁን እየጣላችሁ አትሂዱ። ዛሬ በቁጭት የሚመቱ ምን ሆኜ ነው ግን ባልፋት ኖሮ ብቶ ኖሮ ለምንድነው ማመልከቻ ያስገባሁት? ለምንድነው መልቀቂያ ያስገባሁት የሚሉ ሰዎች አሉ። ስፍራ አትልቀቁ። ቤታችሁን አትልቀቁ። ሀገራችሁን አትልቀቁ። ቤተክርስቲያናችሁን አትልቀቁ። የሚንከራተቱ በጣም ብዙ ሰዎች አሉ። በትንሽ ነገር ታግሰው ማለፍ ሲችሉ ልክ ከዚህ ችግር ሲወጡ ሌላ ችግር የሌለ ይመስል፣ ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል፣ ከአንድ ቤተክርስቲያን ለቃችሁ ሌላ ቤተክርስቲያን ስትሄዱ ችግር የሌለ ይመስል፣ ሰው የሌለ ይመስል፣ ግጭት የሌለ ይመስል፣ መከራ የሌለ ይመስል ስፍራ የምትለቁ ሰዎች ችግር ሲፈጠር ችግሩን ንቀሱና ፍቱት። ከእግዚአብሔር ጋር ተስማሙና እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር ለችግሮቻችን ሁሉ መፍትሄ አለው። የሰማኝ አሜን ይበለኝ። በጣም ነው የሚያሳዝነኝ ይሄ ታሪክ። ሚስቱን ለመመለስ ሄዷል። ለመመለስም አባብሎ እሺ ብለዋለች። ወደ ቤት ግን አልደረሰች። ዛሬ ወጥተው የቀሩ በጣም ብዙ ሰዎች አሉ። ወጥተው ማከለ ህይወት ስብራት የገጠማቸው ብዙ ሰዎች አሉ። የነበረ ዋናቸውን ለመመለስ የተቸገሩ ሰዎች አሉ። ወገኖቼ በእኔ ይሁንባችሁ፣ ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ ሆኖ ስለማያውቅ ችግር አለው፣ መከራ አለው፣ ስቃይ አለው፣ ስድብ አለው፣ ይሁንም ኮንፈርት የለም። አዎ የሚያሳዝን ነገር ገጥሟችኋል። አዎ በእግዚአብሔር ፊት ጽኑና ቁሙ። እግዚአብሔር መፍትሄ አለ። እንደሱ እኮ ነው ያደረገው። አጋር ምርር ሲላት ቤቷን ለቃ የራስሽ ጉዳይ ብላ በርግዝና ቤቷን ለቃ ስትወጣ መልአኩ መጣ። ከየት ነው የመጣሽው? ወዴት ነው የምትሄጂው አላት። እመቤቴ አሰቃይታኝ ነው እንደዚህ ሆኜ ስለ ሂጂ ወደ ቤት ተመለሽ ነው ያላት። ችግሩን አያውቀውም እንዴ ተመለሽ የሚለው? የገጠማት ነገር እኮ መኖር እንዳትችል ያድርጓታል እኮ። ለምንድን ነው ተመለሽ የሚለው?
በቃ ተመለሽ። ለምን? ችግርን በጊዜው የሚፈታ አምላክ ስላለ። እስቲ አሜን በሉ። ተመለሽ ያላት ሂጂ ወደ ቤትሽ። በምድረ በዳ ላይ በቃ እውነት ሴትዮዋ እኮ ማስረጃ ያላት እኮ የገጠማት ነገር እኮ ሪል ነው እኮ። ቤታቸው እኮ ችግር ገጥሟቸዋል። አዎ ገጥሞት፣ ኧረ ተይ ያው እንደዚህ ያለችሽ አዎ ራሷ ግባ ብላ አዎ አላለም መልአኩ። አላስቀምጣለችኝ ይኸው ዘመኔ ኖ አላላት። ማት ነገር ማስረጃዋ ኤቪደንሷ ልክ ነው። ልክ የሆነ ኤቪደንስ ተይዞ ሙቭ አይደረግ። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። እዚህ ጋር የምቆመው የእግዚአብሔርን ድምፅ ይዤ ነው። በዚህ ድምፅ የብዙ ሰዎችን ሕይወት እግዚአብሔር እንደሚታደግ አውቃለሁ። ስፍራ ለመልቀቅ የተዘጋጃችሁ፣ ሀገር ለመልቀቅ የተዘጋጃችሁ፣ በተለይ በችግር እግዚአብሔር ከሀገር ሰውን አይወስድም አላልኩ። በችግር ምክንያት ችግር መፍታት አቅቷችሁ ግን ቤት ልትለቁ፣ ትዳር ልትለቁ፣ ሰፈር ልትለቁ፣ ቤተክርስቲያን ልትለቁ፣ ሀገር ልትለቁ የተዘጋጃችሁ ሰዎች ቆም በሉና ወደ ልባችሁ ተመለሱ። እግዚአብሔርን ጠይቁት። እግዚአብሔር በእውነት ቃል አስቦ የወለዳችሁ እውነተኛ መሪያችሁ እግዚአብሔር አለ። ያላችሁበትን ሁኔታ እግዚአብሔር ያውቃል። ቅድም እንደዘመሩልን እግዚአብሔር ጻድቅ ነው። እግዚአብሔር ትክክል ነው በስራው። ምን እያደረገ እንደሆነ አታውቁም። ባለፈው ጊዜ እንደነገርኳችሁ ምናልባት ቴስት እየተደረጋችሁ ሊሆን ይችላል። እግዚአብሔር ትዕግስትን ሊያበቅል እናንተ ውስጥ፣ ፍቅርን ሊያበቅል እናንተ ውስጥ፣ ችግር ፈቺዎች ሊያደርጋችሁ እናንተ ውስጥ ቁጭ ብላችሁ እንድትማሩለት እግዚአብሔር የገጠማችሁን ችግሮች በጥበብና በማስተዋል በእውቀት እንድትፈቱ መንፈሱን ሊሰጣችሁ እግዚአብሔር ፈልጎ ሊሆን ይችላል። ስለዚህ የገጠማችሁን ችግር ለመፍታት የምታደርጓቸውን እንቅስቃሴዎች፣ ውሳኔዎቻችሁ ከድጥ ወደ ማጥ እንዳይሆን፣ ከችግር ወደ ችግር እንዳይወስዳችሁ መጠንቀቅ ያስፈልጋችሁ።